በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም አስራት ልጆች በወደደና ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም እንደምን ቆያችሁ? አሜን። እንደ ቸርነቱ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ አንድ አምላክ ስሙ የተመሰገነ ይሁን። ሲሄድም ሕዝቡ ያጨናንቁት ነበረ። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ዳሯንም ሁሉ ለባለመድኃኒቶች ከስራ ማንም ሊፈውሳት አልተቻለውም። በሉቃስ ወንጌል ምዕራፍ 8 ቁጥር 43 ላይ ስለ አንዲት ሴት ታሪክ እናነባለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ የአዳምን ሥጋ ለብሶ በምድር ላይ በእግረ ሥጋ ሲመላለስ የታመሙትን በታምራቱ በሥጋቸው የታመሙትን በታምራቱ እየፈወሰ በነፍሳቸው የታመሙትን በቃሉ እየፈወሰ በየቦታው በየከተማቸው ይዞርና የእግዚአብሔር መንግሥት ይሰብክ እንደነበረ መጽሐፍ ቅዱስ ያስተምረናል። ስለዚህም ነው ከዚህ በኋላ እየሰበከና ስለ እግዚአብሔር መንግሥት የምስራች እየተናገረ በየከተማይቱ በየመንደሩም ያልፍ ነበር ይላል የሉቃስ ወንጌል ምዕራፍ 8 ቁጥር 1። ኢየሱስ ክርስቶስ የመጣበት ዓላማ ለሰዎች የእግዚአብሔርን መንግሥት መስበክ፣ ሰው ከአዳም ፍርድ ነፃ የሚወጣበት የዘላለም ሕይወት የሚያገኝበት አዲሱ ኪዳን ሊጀመር እንደሆነ ይህን የምስራች ወንጌል ለዓለም ማስተማር ነበርና በየቦታው የእግዚአብሔርን መንግሥት ይሰብክ ነበር። በዚህ አጋጣሚ ይህች ሴት በበሽታ ለ12 ዓመት ስትሰቃይ የኖረች ገንዘቧን ሁሉ ለባለመድኃኒተኞች የከፈለች የከሰረች፣ ማንም ግን ተስፋ ሊሰጣት ማንም ሊፈውሳት ያልተቻለው ደዌ ያለባት እጅግ ተቸግራ ትዳሯን፣ ቤቷን፣ ሕይወቷን አጥታ የምትኖር ሴት ነበረች። ይህችን ሴት ከዕለታት በአንድ ቀን ኢየሱስ ክርስቶስ አንድ በአጋንንት ተይዞ ሲሰቃይ የነበረ ልጅ ፈውሶ ሲመለስ ደግሞ አንድ የምኩራብ አለቃ ልጁ ታማበት ወደ ቤቱ ገብቶ ያችን ልጅ ከሞት እንዲያድንለት ለምኖት ወደዛ ሰውየው ቤት እየሄደ በመንገድ ላይ ይህቺ ተስፋ ቆርጣ የነበረች በበሽታ ስትሸማቀቅ የኖረች ደሟ ሲፈስ የኖረ እጅግ የምታሳዝን ሴት ኢየሱስን በመንገድ ላይ ተጠብቀው ነበር። በእውነቱ ኢየሱስን ለመንካት የሚያስችል ቅድስና አልነበራት። ምክንያቱም ደም የሚፈሳት ሴት ወደ እግዚአብሔር ቤተ መቅደስ ወደ እግዚአብሔር ካህናት የመቅረብ መብት አልነበራት። ከዛ ጊዜ ደም እንደ እርግማን ስለሆነ የሚቆጠረው በዚህ ሁኔታ ሆና ወደ ማንም የመቅረብ መብት የሌላት ስትሆን ኢየሱስ ክርስቶስን ግን እነካዋለሁ ብላ በልቧ አስባ በመንገድ ላይ እንደጠበቀችው ነው የሚያሳየው። ሲሄድ ሕዝቡ ያጨናንቁት ነበር ይላል። እንግዲህ ኢየሱስ ክርስቶስን ሲከተሉት የነበሩ ሕዝቦች በጣም ብዙ ናቸው። በቤተክርስቲያናችን ኢየሱስ ክርስቶስን ሲከተሉ የነበሩ ሰዎች በልዩ ልዩ ምክንያት እንደሆነ ተምረናል። ከዚህም መልኩን ለማየት የሚከተሉት ነበሩ።
ከእጁ ፈውስን ፈልገው ከበሽታቸው ለመዳን የሚፈልጉት የሚከተሉት ነበሩ። ከእጁ በረከት ለመብላት የሚፈልጉት ነበሩ። ለተንኮልና ለክፋት ከቃሉ ስህተት ለመጠበቅ የሚከተሉት ነበሩ። እንዲሁም ደግሞ ሕይወታቸውን አሳልፈው ሰጥተውት እሱን አምነው የሚከተሉ ቅዱሳን ሐዋርያት እንዲሁም ሌሎች ነበሩ። በዚህ ሁሉ ሕዝብ መካከል እቺ በበሽታ የደከመች አቅሟ እጅግ የተጎሳቀለ ግን ክርስቶስን የመንካት ተስፋ ይዛ ጠብቀዋለች። እሱን ከመጠበቅ ውጭ ሌላ ተስፋ አልነበራት። ምክንያቱም ገንዘቧን ሁሉ አጣለች፣ ዳሯንም አጣለች፣ በመጨረሻ ጤናውንም አጣለች። ስለዚህ ያላት አንድ እድል ኢየሱስ ክርስቶስን ነክቶ መፈወስ ነበር። ለዚህም ነው ጨክና በዚህ ሁሉ መካከል አልፋ ክርስቶስን ለመንካት የወሰነችው። ወስና በመንገድ ላይ እንደጠበቀችው ኢየሱስ ክርስቶስ በዛ ሊያልፍ መጣ ማለት ነው። በኋላውም ቀርባ የልብሱን ጫፍ ዳሰሰች፣ የደሟም ፈሳሽ በዚያ ጊዜ ቆመ ይላል። እንግዲህ ኢየሱስ ክርስቶስ ለዓለም ያልተቻለውን እኔ በጥበብ እኔ በገንዘቤ ያልቻልኩትን አንድ መላ ያደርግልኛል፣ ይሄን ደሜ ቀጥ ያደርገዋል፣ ድናለሁ ብላ በማመን የልብሱን ጫፍ በእምነት ነካችው። በዚያ ጊዜ ለ12 ዓመት በሙሉ ስትሰቃይበት የነበረ ህመሟ ዳነላት። ኢየሱስም የዳሰሰኝ ማን ነው አለ። ሁሉም በካዱ ጊዜ ጴጥሮስና ከእርሱ ጋር የነበሩት አቤቱ ሕዝቡ ያጨናንቁሃልና ያጋፋህማል፣ የዳሰሰኝ ማን ነው ትላለህን አሉ። በዚህ ሁሉ ሕዝብ መካከል ኢየሱስ ክርስቶስ ማን ነው ጨርቄን የነካው? ማን ነው የነካኝ? ማን ነው የዳሰሰኝ? እያለ ይጠይቃቸዋል። እነሱ ግን ይህ ሁሉ ሰው እየተጋፋ ያስጨነቀ እንዴት ማን ነው የነካኝ ትላለህ ብለው ይጠይቁታል። እንግዲህ እነሱ ያዩት ይህ ሁሉ በተለያየ አመለካከት በተለያየ ፍላጎት ሆኖ የሚጋፋውን ሕዝብ ነው እንጂ ክርስቶስን በእውነትና በእምነት ፈልጎ አንደኛ ተስፋውን አድርጎ የነካው ሌላ ሰው ይኖራል ብለው አላሰቡም። ኢየሱስ ግን አንድ ሰው ዳሶኛል፣ ኃይል ከእኔ እንደወጣ እኔ ያውቃለሁና አለ። ከእርሱ ኃይል ወጥቶ ያቺን ደዌ ያለባትን ሴት እንደፈወሳት ኢየሱስ ክርስቶስ ስለሚያውቅ ከእኔ ኃይል ወጥቷል፣ አንድ ሰው ዳሶኛል ብሎ መለሰላቸው። ሴቲቱም እንዳልተሰወረች ባየች ጊዜ እየተንቀጠቀጠች መታ በፊቱ ተደፋች። በምን ምክንያት እንደዳሰሰችው ፈጥናም እንደተፈወሰች በሕዝቡ ሁሉ ፊት አወራች። እንግዲህ እሷ ነቅታው ህመሟ ከተፈወሰ በኋላ ጸጥ ብላ ወደ ቤቷ ለመመለስ ነበር እቅዷ። አንደኛ ሴቲቱ በዚህ ሁኔታ ሆና ክርስቶስን መንካት አትችልም። ሁለተኛ ደግሞ ፈርታም ስለነበረ በዝምታ ለመመለስ ነበረ እቅዷ። ኢየሱስ ክርስቶስ ግን ስላወቀ ስለጠየቀ ተንቀጠቀጠች፣ መታም በፊቱ ተደፋች። በፊቱ ተደፍታ በምን ምክንያት እንደዳሰሰችው ፈጥናም እንደተፈወሰች በሕዝቡ ሁሉ ፊት አወራች። የምስራች ምስክርነት ሰጠች ማለት ነው። ስትሰቃይ እንደነበረች፣ ተስፋ አጥታ እንደነበረች፣ በዚህ ሁሉ ህይወት ውስጥ ህይወቷን፣ ገንዘቧን፣ ትዳሯን አጥታ ለብቻዋ በዚህ በሽታ ስትሰቃይ እንደነበረ ኢየሱስ ክርስቶስን ግን በዚህ በሚያልፍበት ሰዓት ጨርቁን ለመንካት እንደወጣች
እሱንም ያድነኛል ብላ በነካችው ጊዜ ከዚህ ደዌ እንደፈወሳት በሕዝቡ ሁሉ ፊት መሰከረች። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላት። እግዚአብሔር መልካም ነው። እግዚአብሔር የሚራራ ነው። እግዚአብሔር ታጋሽ ነው። እግዚአብሔር ገንዘባችሁን እየጨረሳችሁ ጊዜያችሁን እየጨረሳችሁ ለምን በደህና ጊዜ አልፈለጋችሁም? ለምን ሞክራችሁ ሳይደክማችሁ እኔን አልጠራችሁኝም? እንዴት የመጨረሻ ዕድላችሁ እኔን አደረጋችሁ አይልም። እንዴት ይሄን ሁሉ ኃጢአት ሰርታችሁ እኔ ጋር መጣችሁ አይልም። እንዴት ረስታችሁ ይኖራችሁ ባለቀ ጊዜ እኔ ጋር መጣችሁ አይልም። እሱ በመጣንበት ሰዓት ሁሉ በፍቅር እጆቹ የሚቀበለን፣ ቀለበት የሚያደርግልን፣ ጫማ የሚያደርግልን፣ በእውነት በደስታ በመላእክት ዝማሬ የሚቀበለን አባታችን በየትኛውም ሰዓት ወደሱ በምንመጣበት ጊዜ በፍቅርና በሰላም ይቀበላል። እግዚአብሔር ለዚች ሴትዮ የሰጣት አንድ ጸጋ እምነት ነው። እምነት ለሰው ልጅ እጅግ መሰረታዊ ነገር ነው። እምነት ያለው ሰው ዓለምን ያሸነፈ ሰው ነው። ለዚህ ነው መጽሐፍ ቅዱስ ያለ እምነት አምላክን ደስ ማሰኘት እንደማይቻል ዓለምን በምን ታሸንፋላችሁ በእምነታችሁ አይደለምን እያለ እግዚአብሔር ቃል የሚነግረን እግዚአብሔር እንድናምነው ስለሚፈልግ እምነት ያለው ሰው እጅግ ብርቱ ጸጋ ያለው ድለኛ ሰው ነው። ይህን ተራራ ከዚህ ተነስተህ ወደ ባህር ሂድ ብትሉት ይሆንላቸዋል ያለው ጌታችን እምነት ላላቸው ሰዎች እና እግዚአብሔር ለዚች ሴት እምነትን ሰጣት። እምነትሽን አዳነሽ፣ በሰላም ሂጂ አላት። ይህ እምነት በእውነት እግዚአብሔር ለኛም እንዲሰጠን ልንለምነው ያስፈልጋል። እምነት ያለው ሰው አይጨነቅም። እምነት ያለው ሰው ኃጢአትን አይሰራም። እምነት ያለው ሰው በዓለም መንገድ አይሄድም። እምነት ያለው ሰው ከእግዚአብሔር ጋር ይኖራል። እምነት እጅግ መንፈሳዊ መድኃኒት ነው እና ያላትን እግዚአብሔር የሰጣትን እምነት ተጠቅማ ከዚህ ሁሉ ስቃይ በአንድ ቅጽበት ዳነች። እግዚአብሔር የተቆረጠው ተስፋ የሚቀጥል አምላክ፣ ጎባጣን የሚያቀና አምላክ፣ ሸለቆን የሚሞላ አምላክ፣ ሁሉን ቻይ አምላክ ነው። ዛሬም በኃጢአታችን ሳናፍር ባለፍንበት ጎዳና ሳናፍር እግዚአብሔር ፍቅሩን አምነን በንስሐ እሱን ከፈለግነው ወደ እሱ ከመጣን በርህራሄው ይቀበለናል። ስለዚህ የሰይጣንን ጩኸት፣ የዓለምን ማታለል፣ የህሊናችንን ወቀሳ ትተን እግዚአብሔር እንደማይጥለን እንደማይተወን አምነን ወደ እርሱ በእምነትና በተስፋ ልንቀርብ ያስፈልጋል። እግዚአብሔር ለዚች ሴት የራራ ኢየሱስ ክርስቶስ ለኛም ይራራልናል። እንደ ጠፋው ልጅ ስንመለስ በክብርና እጅግ በሚያምር ምስጋና፣ ርህራሄ፣ ፍቅር ይቀበለናል። ስለዚህ በርትተን የእግዚአብሔርን ቃል በማወቅ በጸሎት በንስሐ ወደ እግዚአብሔር በተስፋ እንድንመለስ እግዚአብሔር ያሳስበናል። የተማርነው በልቦናችን ያሳድርብን። ከተማራችሁ በኋላ ኮሜንት፣ ፎሎ፣ ሰብስክራይብ እያደረጋችሁ ለአንድ ለሁለት ሰው ደግሞ እያካፈላችሁ እግዚአብሔርን ስራ እንድትሰሩ በእግዚአብሔር አምላክ ስም አሳስባችኋለሁ። መልካም ጊዜ